የብልጽግና ፓርቲ የወጣት ክንፍ አመራሮች እና አጠቃላይ የክንፉ አባላት ሰባተኛው ሀገራዊ ምርጫ ውጤታማ በሆነ መልኩ እንዲካሄድ አራት ተልእኮች ይጠበቃሉ። የመጀመሪያው ሰላምን ማስጠበቅ ነው። በአሁኑ ወቅት ምርጫውን ሰላማዊ በሆነ መልኩ ከማካሄድ አኳያ በየአካባቢ ምን አለ የሚለው ታይቷል። አሰስመንት ተሰርቷል። አብዛኛው አካባቢ ምርጫውን በሰላማዊ መንገድ ለማካሄድ የሚያስችል ምቹ ሁኔታ አለ የሚል ነው ውጤቱ የሚያሳየው። ምርጫውን በሁሉም የሀገራችን አካባቢዎች በሰላማዊ መንገድ እንዲካሄድ ማድረግ ነው የፓርቲያችን ግብ። ስለዚህ ለዚህ ስኬት የድርሻችሁን መወጣት ይኖርባችኋል። ሁለተኛው ወጣቱ የምርጫ ካርድ እንዲወስድ ማድረግ። ብዙ ጊዜ ወጣቶች በደንብ ካላናቃናቸው ሊዘናጉ ይችላሉ። የምርጫ ካርድ በሚወሰድበት ወቅት አክቲቭሊ ወደ ምርጫ ካርድ የሚወሰድባቸው አካባቢዎች በኦንላይንም ይሁን በአካል ላይሄድ ይችላል ማለት ነው። ስለዚህ ከዚህ ጋር በተያያዘ ቀኑ ካለፈ በኋላ የምንሰራው ስራ ትርጉም የለውም። ስለዚህ አስቀድመን ወጣቱን አዘጋጅተን ምዝገባ በሚጀመርበት ወቅት በነቂስ ወጥቶ እንዲመዘገብ ማድረግ ነው። ሶስተኛው ወጣቱ በድምጽ መስጫ ዕለት ድምጽ እንዲሰጥ ማድረግ። ብዙ ጊዜ ደግሞ የሚገጥመው መጀመሪያ ካርድ ይወስዳል፣ በድምጽ መስጫ ዕለት ደግሞ ካርዱን ሳይጠቀምበት የሚቀርበት ሁኔታ አለ። ስለዚህ መጀመሪያ ካርድ መውሰዱ ብቻ ሳይሆን መጨረሻ ላይ ያንን ካርድ መጣሉን በትክክል መምረጡን ማረጋገጥ ያስፈልጋል።